ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? መልካም ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ሰላም ነኝ። ውድና የተከበራችሁ የእስልምና እምነት ተከታይ ቤተሰቦች እንኳን ለኢድ በዓል በሰላም አደረሳችሁ እላለሁ። እና ውድ ቤተሰቦች ዛሬ ደግሞ ከእስከዛሬው ለየት ያለ ቪዲዮ ይዤላችሁ የመጣሁት እሱም ምንድነው እኔ እስካሁን በአሳለፍኩት እድሜ አንድም ቀን ስጋ ወጥ ሰርቼ በልቼ አላውቅም። አይደለም ስጋ እኔ ሽሮም ሰርቼ አላውቅም ነበር እዚህ ሀገር ከመጣሁ ነው። በዚህ አመት ነው ሲጀመር እዚህ ሀገር ከመጣሁ አይደለም በዚህ አመት መስራት የጀመርኩት። እና ዛሬ ሰውዬ ለበዓል ምናምን ብሎ ስጋ ይዞ ሊመጣ ሰው ነበርና ያን ስጋ እየሰራሁ አሳያችኋለሁ ማለት ነው። አብረን ነው የምንሰራው። በነገራችን ላይ ስሳሳት እንደዚህ ያደግ ምናምን እያላችሁ ከዛ መጨረሻ ላይ ጣዕምናውን አብረን የምንቀምሰው ይሆናል። ስራው ብቻ አይደለም። ዳይ ወደ ቪዲዮ እንሄዳለን። እወዳችኋለሁ። መልካም ጉዞ ወደ ቪዲዮ። እወዳችኋለሁ። መልካም ቆይታ። ይህ ስጋ አምጥቶልኝ ኢድን በዚህ መልኩ ሊሆን ነው ማለት ነው። ያው እንዴት እንደሆነ ስጋውን ያመጣልኝ ላሳያችሁ ማለት ነው። ያው የሚገርም ደስ የሚል ስጋ እዛ አሁን እና ያል ይኸው እዚህ ጋር ደርሻለሁ። ያው ሙያ ተማሩ በደንብ ከኔ በላይ ሙያ የት አለ? ግን አሁን አንዲ ቁም ነገር አሁን በኮሜንት የሚደርሰኝ ቢሆን ጥሩ ነበር። አሁን በርበሬ ነው ምንድነው ማድረግ ቅድሚያ ነው የኔ ጥያቄ። ሹፉ አሁን ደግሞ ሳልሳ ላደርግበት ነው። አንድ እጅ ከባድ ነው ጎበዝ። መጨረሻውን ያሳያችሁ እድሜ ይስጠላው። በርበሬ ላርክ በርበሬው ደግሞ ይሄ ቅመም ምናምን ስለሌለ የሀገራችን ስራ ላይ አይደለም መጥፎ ነው። ኧረ በዛ እንዳልቃጠል ጎበስ። በቃ የእናንተ እህትነት ደግሞ ሰው ይነገራል እኮ ተው በዛ እነሳል ይገርማል። ትንሽ ውሃ ለቀጣብ እየተደረገ የሚደረገው ያው እንደ የረፋ ሳቢያቸው ይበቃል። ደግሞ ከካሜራ ጀርባ ሳምረዋለሁ። ወዲህ መጨረሻው አሳያችኋለሁ። በቃ እዚህ ያክል ታያችሁ። ምክንያቱም በእጅ ሀል ያስኩት አይሰምርም። ቤት ከታተፊ ቀጠን ቀጠን ነው ያደረኩት። ጎረድ ጎረድ ማለት ማፊ ጎረድ ጎረድ
ቀጠን ቀጠን ሰንጠቅ ሰንጠቅ። ከዛ ይሁላችሁ ነጭ ሽንኩርቱን ጨመርኩ ማለት ነው። ለብቻ እኮ ምግብ ያስጠላል። በእውነት ደስ ይል ነበር ሰው ጋር አብረው ቢበሉት፣ ግን ምን ይሆናል የብቻ ነገር። ዋው ዋው ጣዕም ነው ደግሞ አይቼ ነው እንጂ አስቀድሜ ፎከርኩኝ። ገሎ ነው መፎከር አለ ያገሬ ሰው። ይኸውላችሁ እንግዲህ ደረሰ ማለት ነው። እንግዲህ ወደ እንጀራችን ነው። ይኸው ያው የቂጡ መጋላ የሆነ እንጀራ እየመጠቻለሁ ማለት ነው ከቢጋ ጋር። ይኸውላችሁ ቤተሰብ እንግዲህ አውጥቻለሁ ደርሶ። ይኸው እንጀራ አጥቻለሁ ከቢጋ ጋር። ያው አብረን እንበላለን ማለት ነው። ተከታተሉን እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ